ሶማሊያ ኒቃብ የሚለብሱ ሴቶችን እያሰረች ነው። በሶማሊያ ደቡባዊ ከተማ ኪስማዩ ፖሊስ በርካታ የሴት ፊት መሸፈኛ ሻሾችን በዘመቻ መልክ ከነዋሪዎች መቀማት መጀመሩን የአካባቢው ፖሊስ ኃላፊ ገለጹ። ፖሊስ ኒቃብ የተሰኘውን የፊት መሸፈኛ ሻሽ ለመቀማት የተገደደው ከሽብር ጥቃት ጋር ተያይዞ ነው። የፖሊስ ኃላፊው ዋርሳሜ አህመድ ገሌ ለአገሬው ቴሌቪዥን እንደተናገሩት የአካባቢው ባለስልጣናት በኒቃብ ላይ ዘመቻ ከፍተዋል። ዘመቻው ጂሃዲስቶችን ለማደን ያለመ ነውም ብለዋል። ጂሃዲስቶች የሽብር ጥቃት ለመፈጸም ሲሉ ማንነታቸውን በኒቃብ በመሸፈን ከእይታ ይሰወራሉ። ከአልቃይዳ ጋር ግንኙነት አለው የተባለው አልሸባብ ላለፉት በርካታ ዓመታት በሶማሊያ የሽብር ጥቃት ሲፈጽም ኖሯል። በዚህም ሺዎች ሕይወታቸውን አጥተዋል። አልሸባብ አብዛኛውን ደቡባዊና ማዕከላዊ ሶማሊያን ተቆጣጥሮ ያስተዳድራል። ባለፈው አርብ በሞቃዲሾ አልሸባብ ፈጸምኩት ባለ ጥቃት የበርካቶች ሕይወትም ጠፍቷል። ይህን ተከትሎ በኪስማዮ ፖሊስ ሴቶችን በመንገድ ላይ እያስቆመ ኒቃብ የተሰኘውን የሙሉ ፊት መሸፈኛ ሻሽ ሲቀማ አሊያም እንዲያወልቁት ሲያስገድድ ነበር። ዋሳሜ እንዳሉት ይህ ዘመቻ የተጀመረው ከባለፈው ረቡዕ ወዲህ ነው። ከዚህ ወዲህ ኒቃብ የሚለብሱ ሴቶች የገንዘብ ቅጣት አሊያም እስር ይጠብቃቸዋል። ይሁንና አልሸባብ ደቡባዊ ሶማሊያን በአመዛኙ ስለሚቆጣጠር ከመላው የጁባላንድ ግዛት ይህ ሕግ ተፈጻሚ ሊሆን የሚችለው በኪስማዩና አካባቢው ብቻ ነው። ግዛቱ ኒቃብ ላይ እግድ የጣለው በፈረንጆቹ 2013 ዓመተ ምህረት ቢሆንም ተፈጻሚነቱ ግን ያን ያህል አይደለም። ኒቃብ በሙስሊም ሴቶች ዘንድ የጨዋነት መገለጫ ተደርጎም ይወሰዳል። ኒቃብን ከሂጃብ የሚለየው ከአይን በስተቀር ሙሉ የፊት ገጽታን የሚሸፍን በመሆኑ ነው። ሂጃብ በአንጻሩ ጸጉርን ብቻ የሚሸፍን ነው። መንግስት እንደሚለው ከሶማሊያ ህዝብ 99 ከመቶ የእስልምና እምነት ተከታይ ነው። ባለፈው አርብ በሞቃዲሾ በተፈጸመው ጥቃት ፖሊስ 37 ሰዎች መገደላቸውን ቢገልጽም ጥቃቱን መፈጸሙን ያመነው አልሸባብ ግን የሟቾች ቁጥር ከዚህ በብዙ እጥፍ የበለጠ ነው ብለዋል።